የተናገሩት ንግግር አንደኛ የትኛው ሚዲያ ላይ ቀርበው የተናገሩት ንግግር ነው? መቼስ ነው የተናገሩት? መቼ ላይ በተከናወነ ፕሮግራምስ ያን ንግግር ተናገሩ? ቤተክርስቲያኒቷ እንደዚህ አይነት ኪሳራ ውስጥ እንደዚህ ሆኛለሁ ተዘርፌያለሁ ብላ የተናገረችበት ሙሉ መረጃ እሱን አውጥተህ ብታሳየን። የመቼ ጉዳይ ነው? መቼ ላይ የተነሳውን ነው አንተ ዛሬ ላይ ያቀረብከው? እኛን የደብሩን አስተዳዳሪስ አናግረሃል ወይ? ማስረጃ አለ ወይ? ማህተም አለ? ማህተም የያዘ ደብዳቤ እንዲሆንኩበት የሚል አለ ወይ? በአጠቃላይ መጨረሻ ላይ የሰራው ቪዲዮ የመቼ ፕሮግራም መቼ ተከናውኖ የትኛው የኢቨንት ኦርጋናይዘር አዘጋጅቶት ከዛም በኋላ የተባለው አይነት ችግር ተፈጥሮ ምን ተፈጠረ የሚለውን ነገር አስረዳኝ የሚል ጥያቄ ነው ያለኝ። አመሰግናለሁ። ዜና ያክሩ መልካምሽ ይመስለኛል ቪዲዮውን በደንብ ያየኸው አልመሰለኝ። እዛ ላይ የመቼ ፕሮግራም እንደሆነ ገልጫለሁኝ። አንደኛው ዶክመንት ይሄን ያሳየሁትኝ የተላለፈው ሀሌታ ከመጀመሪያው ጥያቄ ችግር የለም። ኋላ ልጀምርልህ ብዬ ነው እንዳረሳው ብዬ ችግር የለም። ከመጀመሪያው ጥያቄ ጀምሪልኝና ከመጀመሪያው ጥያቄ አንተ አሁን የጠየቀኝ ጥያቄ ዶክመንት ይሄ ነው። አንተ ኤአይ ነው እያልክ ያለኸው ዶክመንት ይሄ ዶክመንት ነው። እዚህ ጋር ጄሚናይ ያለበት ዶክመንት ነው። ይሄ መሪጌታ ብርሃኑ ተክለያሬድ የለቀቁት ዶክመንት ነው። እኔ ያቀረብኩት ዶክመንት ይሄ አይደለም። እኔ ያቀረብኩት ዶክመንት አንዴ መለስ ልበል። እኔ ያቀረብኩት ዶክመንት በትክክል ኤአይ ምልክት የሌለው ነጥብ ያለው ብርሃኑ ተክለያሬድ መሪጌታ ብርሃኑ ተክለያሬድ ኤአይ ጄሚናይ የሰሩበትን ምክንያት እነኚህ ነጥቦቹን ለማጥፋት ብለው ጄሚናይን ተጠቅመው ይወጣል። ማህተብ የለውም ማለት ይሄው ማህተቡ ደብዛዛ ነው እንጂ ማህተብ ያለው ነው። ሁለተኛ ድምር ሰተን ያልከው ማንም ሰው ድምር አብረን መደመር እንችላለን። ካልኩሌተር ከፈለክ ደምረው አውጣ እንደምረውና ስትሆን እንጠያይቅበት። ሶስተኛ ትናንትና ከኢቨንት አዘጋጁ ከማርያም ወርቅም ስንነጋገር የተነጋገርነው ስህተት ነው ብሎ የተናገረው ይሄ ነበረ። 3 ሲባዛ በ60 ሺህ 180 ሺህ አይመጣም ብሎ ነበር ሲከራከር የነበረው። 3 ሲባዛ በ60 ሺህ 180 ሺህ ነው። ማንም ሰው ካልኩሌት ማድረግ የሚችለው ነገር ነው። ይሄው እኔ ጋር ያለው ዶክመንት ይሄው 3 ሲባዛ በ60 ኢኳልስ ቱ 180 ሺህ። የኔ ጥያቄ ዋነኛው እሱ አይደለም። ይሄንን ደብዳቤ አገር ስህተት አለው ይላል። ዋነኛ ጥያቄ እሱ አይደለም ነው ያልኩህ። ዋነኛ ጥያቄ እኔ ጥያቄ ነው እየመለስኩ ያለሁት አይደለም። ዋነኛ ጥያቄ ሀገረ ስብከቱ ይሄንን ደብዳቤ ከነሱ እንዳልሆነና እንደማያውቁት ተናግሯል አይደለ? እሱንም ትናንትና ምን ላይ ሰጥቻለሁኝ አላየኸው ይሆናል እንጂ ደግሜ ደግሞ እነግርሃለሁ። አሁንም ችግር የለውም ጊዜ ስላለ ሀገረ ስብከት እኔም ቪዲዮ ስሰራ ስጽፍም ሐሳብ ሳነሳም ሀገረ ስብከቱ ያወጣው ደብዳቤ ብዬ አላወጣሁም። ይሄኛው ደቂቃ ላይ 40ኛው ደቂቃ ላይ ጸግሽ እየሰማኝ ነው? እየሰማኝ ነው? አንዴ ደምሮ አትቀላቅሉ። አንዴ ደምሮ ይቅርታ፣ ይሄ ነገር አቀላቀል ምናምን አለም። አንዴ እኔ የገባሁበትና እኔ የተሰደብኩበትን አንተም እንደዚህ የተሰደብክበት አለ። እንደዚሁ በተመሳሳይ 40ኛው ደቂቃ ላይ ያገኘው መረጃ አለ። እንደዚህ አይነት መረጃ ይሄንን መረጃ የማን ነው? ከየት ነው? እንዴት ነው ያገኘው? ልክ ጽሁፍ ያሳየናል። ችግር የለውም። የኔ ጥያቄ አይዞህ መቅረብ ያለበት ትክክል። አንድ ዜና ሲሰራው አንዴ ሁለተኛ ነገር ደግሞ ጸጋዬ ሎዛ ሚዲያ እያልክ ስከስ ነበረ። ሎዛ ሚዲያ እያልክ ስከስ ነበረ። የትኛው ዶክመንት ጋር እያይዤ? ከዚህኛው ዶክመንት ጋር እያይዘ አሁን ጋር አምጣው ቪዲዮ እንደዛ ብዬ ሰሩ ከዚህ ጋር ዶክመንት ጋር እያይዤ ሎዛ ሚዲያ የከሰሱበት አምጣው ዶክመንት። ስለዚህ ሎዛ ሚዲያ ነፃ ናት ማለት ነው። ሎዛ ሚዲያ አሁን አንተ ባቀረብከው ክስ የለበትም ማለት ነው። በጣም ህፃን ልጅ የሆንክ ነው። ባለፈውም ነገር ከዚህ ዶክመንት ጋር አይደለም እኔ መብራት ስለተቋረጠ ባለፈውም ነገር ያለው ባለፈው አብረን በገባን ቆይ በዚሁ ላይ ተናግረሃል። ይሄን ዶክመንት ይሄን ዶክመንት ሎዛን ኢቨንትን ክስ አላቀረብኩበትም በዚህ ዶክመንት ብያለሁ። ባለፈው ተገናኘን ሰዓት እሺ አሁን ያቀረብክበትን ክስ ንገረኝ። እሺ ሎዛ ኢቨንት ያቀረብክበትን ክስ ንገረኝ። እሺ ይኸው እኔ የሱ ሶስተኛ ቪዲዮ ላይም አቅርቤያለሁ። ማዳመጥ አለማዳመጥ ያንተ ፈንታ ነው እኮ። አሁን ትላንትና ሎዛ ያን የምከስበት በዚህ ምክንያት ነው ብዬ ተናግሬያለሁ። እዛ ላይ ትላንትና ባቀረብከው ቪዲዮ ላይ ሎዛ ሚዲያን ክሱን አላቀረብክም። የሎዛ ሚዲያ ክስ አይታየኝም። ስለዚህ ሎዛ ሚዲያን ይቅርታ መጠየቅ አለበት። አስተዳዳሪው አባት የቤተክርስቲያኑ አባት
እግሩ ስር ወድቀን ሄደን ለምንነው 2 ሚሊዮን ብር ቅድመ ክፍያ ጠይቆናል አላሉም። አላሉ አሰማ ሎዛ ሚዲያ 2 ሚሊዮን ብር ማን ጠየቀን አላሉም። ይኸው አሰማ 2 ሚሊዮን ብር ማን ጠየቃቸው? ይኸው አሰማ ማን እንደጠየቃቸው አይናገርም። በቃ እኔና አንተ በግልጽ አይናገርም። እዚህ መደማመጥ ስላልቻልን እኔ ጋር ላይ ከፍተና ወይ ደግሞ በግልጽ አልተናገርም። በቻልክ ልደት መጀመሪያ የሰራሁትን ቪዲዮ ሰምተውና ይኸውሊ ጸግሽ አሁን እናንተ ለማውራት ይጀምራል። እኔ እናንተ ደምረው አቸኩ እሺ ያ የቤተ ክርስቲያኑ አስተዳዳሪ 2 ሚሊዮን ብር ተጠይቄያለሁ ብሏል። አይሰራሉ ማን እንደጠየቃቸው ግን አይናገሩም። ደምረው የጠየቁ ብለዋል። ከ500,000 እስከ 2 ሚሊዮን ብር ተጠይቀናል ብለዋል። ማን እንደጠየቃቸው ግን አይናገሩም። 2 ሚሊዮን ብር የጠየቁት አካላት ብሎ የዘረዘሯቸው እነማን ነው? አዎ ቴንክ ዩ። እዚህ ጋር ልክ እሱም ቦታ ላይ ሲጠይቋቸው ይኸውልህ ስንተኛው ደቂቃ ላይ መሰለህ? 22ኛው ደቂቃ ላይ ነው። እኔው መብራት ስለተቋረጠብኝ ነው ቪዲዮ ማላሳይክ። 22ኛው ደቂቃ ላይ እስከ 2 ሚሊዮን ብር ያሉን አሉ። አንዳንዶች ነው ያሉት። አንዳንዶች ብሎ ነው ያሉት። አንዳንዶች ባሉት ላይ እነማን እንደሆኑ በግልጽ አይናገርም። አንዳንዶች ነው ያሉት። በስም አስቀድመው አልተናገሩም፣ ተናግረዋል። ሎዛ ሚዲያ እና ራማ ሚዲያ ሎዛ ሚዲያ እንደውም የማርያም ወርቅን ብለው ያሉት ምንድነው? ስራልን ነው ያሉት። ስራልን እንጂ በገንዘብ እንደራደር የሚል ነገር አይደለም። ማሰማት ትችላለህ። ያው 22ኛው ደቂቃ ላይ ማሰማት ትችላለህ። እሺ። ስለዚህ ቀጣይ ሶስተኛ ቪዲዮ የሚሆነው ምንድነው? እኔና የማርያም ወርቅ ያደረግነውን ውይይት አቀርበዋለሁኝ። ቀጣይ የሚሆነው እሱ ነው። ምንም ችግር አሁን ግን በእናትህ አንተ አይደለም ሎዛ ሚዲያ መረጃውን አቅርብ እኮ ነው መረጃውን አቅርብ። ሎዛ ሚዲያ አጭበርባሪ መሆኑን መረጃውን አቅርብ ነው እኮ ደምረው ሰማኛለህ። እሺ ይሄንን ለአንተ ከማቅረብ በፊት ሚዲያ ላይ ከማቅረብ በፊት ከሎዛ ሚዲያ ጋር ያቀረብኩት ውይይት ነው። ይሄ ሎዛ ሚዲያ ጋር ያቀረብኩት የተወያየሁበት ነው ከራሱ ከእንትና ጋር ማነው ስሙ ከማርያም ወርቅ ጋር መምህር የማርያም ወርቅ በል መምህር የማርያም ወርቅ ሎዛ ሚዲያ የማን ነው? የመምህር የማርያም ወርቅ በላ መምህር ነው። ተምሯል። ገባ የተማረ ሰው ነው። ስለዚህ መምህር ማለት ነው። ወንበዴው ብዬ ነው የምናገረው ነው። ይሄ አሁን ከአንተ የማይጠበቅ ንግግር ነው። አየህ ይሄ አሁን አንተ ነህ እኮ ወዳልሆነ ነገር እየሄድክ ያለኸው። አንተ ነህ እኮ መምህር ብለህ አጥራው መምህር ነው። ሎዛ ሚዲያ ማለት ስድብ ነው። ሎዛ ሚዲያ ማለት ሎዛ ኢቨንት ማለት ስድብ ነው። የማርያም ወርቅ ስላልክ ነው። እና ሎዛ ብዬ ሳወራ ለምንድን ነው የመንግስት አበርያ የምታወራው? ኦኬ አሁን መረጃውን አንጣና ሎዛ ብዬ ነው የምናገረው። እሺ አሁን ሎዛ ሚዲያ ያጭበረበረበትን መረጃ አሁን አቀርልን ተጸግሼ አንተ ሎዛ ሚዲያ አይደለም ወይ? አንተ ሎዛ ኢቨንት አይደለም። ባለፈውም ነግሬሃለሁ። አንተ ሎዛ ኢቨንት አይደለህም። አንተ ደምረው ነህ። አንድ ተራ ሰራተኛ ነህ። ተቀጣሪ ነኝ። ሎዛ ሚዲያ ተቀጣሪ ስለሆንክ ምንም መብት የለህም ለመከራከር። ሌባ ከተባለንም ሌባ ነኝ እኮ ሌባ ከተባልክ እሰየው። ሌባ ከተባልክ ግን አንተ ተቀጣሪ ሰው እንጂ አንተ ባለቤቱ አይደለህም። ከባለቤቱ ጋር በድምጽ እኔ ሪከርድ አለን ቁጭ ብለን ያወራንበት 2 ሰዓት ሙሉ በማስረጃ እየከፈተን እናገርንበት። እሱን እንቱም ላይ ለለቀው ነገር ይሄንን እስቲ ሊካድና ክፍል 3 ማድረገው እሱን ነው። በቃ አንተ አሁን እየሸቀልክ ያለው ዩቱብ ነው እየሸቀልክ ያለው። አንተ ለቤተ ክርስቲያን ተቆርቁረህ አይደለም ተቆርቁረህ አይደለም ዩቱብ ነው እየሸቀልክ ያለው። ዩቱብ ነው እየሸቀልክ ያለው። አንተ ለቤተ ክርስቲያን ተቆርቁረህ ሳይሆን ዩቱብ ነው እየሸቀልክ ያለው። ጥሩ ይሽቀር አይደለም። የተረዳሁት ነገር ምንድነው? ሁላችሁም እንደሰማ አካተቻ አውጣው ነበር። ሁላችሁም እንድሰሙ መስቀልና በለቀቀው የሁላችሁ መረጃ መሸቀል ቢፈልግ ኖሮ ያንተን ስም አውጣው ነበረ። በነገራችን ላይ ያንተን ስም ጽፌ እገሌ ደምረው እንዲህ ይከፈራል ብለው አውጣው። ይኸው ትናንትና በለቀቀው ቪዲዮ እንዲመለሱ ከሚሰሩት ስራ እንዲመለሱ እንጂ እንዲጠፋ አይደለም። ከዚህ በኋላ አንተ የቤተክርስቲያን ጠላት ገባ እንደውም እኮ እየተገለጠ ነው። ያንተ የቤተክርስቲያን ምንም ብትኛ አይጨንቀኝም። በነገራችን ላይ እየተገለጠብህ ነው። ለምን መሰለህ? ትናንትና በተናገርከው ቪዲዮ አዳምጠኛ እንደማመጥ አይጨንቀኝም። ነገር ምን ብትል በነገራችን አንድ እንደማመጥ። እሺ አንድ ደቂቃ አዳምጠኝ። አንድ ደቂቃ
አንድ ጋዳምጥ ትላንትና አንተ በለቀቀው መረጃ አለኝ ብለህ በለቀቀው ቪዲዮ ሎዛ ኢቨንትንና በሎዛ ስለ ያሉ ቲክታከሮች ሌቦች ናቸው ብለህ ነበረ። ነገር ግን ሌብነታችንንም ማጭበርበራችንንም ሎዛንም እኛንም የሚገልጽ ማስረጃ አላመጣህም እያልኩ ነው። ትናንትና በለቀቀው ቪዲዮ ሶስተኛ ቪዲዮ ልቀቅ፣ ዩቲዩብ መሸቀል ስለምትፈልግ። ትናንትና በለቀቀው ቪዲዮ ግን እዚህ ቦታ ላይ ሌብነታችሁ ተገልጧል ብለህ ማስረጃ አምጣ። ይኸው አሁን ሰጥቻለሁ፣ ይኸው ለቅቄልሃለሁ። ጥሩ እሺ፣ ደግሜ ልናገረው። ይኸው ሚውት አድርጌያለሁ። ጥሩ፣ በደንብ ሚውት አድርግ። አንደኛ አንተ ሎዛ ኢቨንት አይደለህም። ሎዛ ኢቨንትን ወክለህ አይደለም የምትነጋገረው። በደንብ ስማኝ። ምንም መናደር አይጠበቅብህም። ሎዛ ኢቨንት አይደለም። ከሎዛ ኢቨንት ጋር ይሄን መረጃ ከማውጣታችን በፊት አንድ ትልቅ ሰው አስገብተን ሚዲያ ላይ የሚሰራ ሰው የሚያውቀው ሰው እዛው ከሎዛ ኢቨንት ጋር የሚሰራ ሰው ይሄን ነገር በውስጥ ፍቱት ብሎ ቁጭ ብለን ተነጋግረናል። በተነጋገርንበት ሰዓት ላይ አንደኛው ያቀረብኩት ማስረጃ ይሄ የ2 ሚሊዮን ብር ጉዳይ ነው። ለዛውም ራሱ ያነሳው ሐሳብ ነው። እንደውም አንዳንድ ሰዎች 2 ሚሊዮን ብር ጉዳይ አንስተው ሲያወሩኝ ነበር፣ መረጃ ላይ ሲሉ ነበር ሲባል እንደዛ ከሆነ ማሽኔም ለሐሳቡ መረጃው ይሄ መረጃውን አንሳት 2 ሚሊዮን ብር ጉዳይ እንደዚህ አለ ከዚህ ደብር ጋር በተገናኘ ብያወራሁት እያዋሸውኝ አይደለም። ደግሞ ጠይቅቻለሁ። ሪካርድ አድርገህ መላክ ትችላለህ። ይሄ ነገር አለ ምን ትላለህ? መጀመሪያ ስምህ ተነስቶ ነበር ከሚዲያው ላይ። ከቆይታ በኋላ ግን ስምህ ጠፍቷል። አስጠፍተኸው ነው ወይስ ደግሞ ማን ያስጠፋው? ለምንድነው ስምህ ከዚህ ሚዲያ ላይ የተነሳው ብዬ ደቂቃውን ጭምር አሳየሁት። እዚህ ላይ ስምህ ተነስቶ ነበረ፣ አሁን ግን ስምህ የለም። እኔ ጋር ባለኝ ጋዜጠኛው በላከልኝ መረጃ መሰረት ግን ስምህ ጭምር ተነስቷል። እገሌ 2 ሚሊዮን ብር ተደራድሯል የሚል ነገር አለ። በጽሁፍም ተልኮልኛል። ደብዳቤም አምጥተውልህ ደብዳቤውንም አልቀበልም ብላቸዋል ብዬ ለሱ አውርቻለሁ። እሱም ብቻ አይደለም የወንድም ተመስገንን ድምጽ አሰምቻለሁ። እዛው ቪዲዮ ላይ ተናግሬያለሁ። የወንድም ተመስገንን ድምጽ አሰማው። ይሄ ድምጽ ኤአይ ነው አለኝ። በደም ስማ ደምረው። እኔ አሁን ካንተ ጋር እንዳንገራ ምንተራው ነገር አረ በማለት እኔ እኮ አሁን ስማኝ አባቢ እኔ ትናንትና የአንድ ሰዓት ከ9 ደቂቃ ስማኝ፣ ይሄ ብቻ ነው ችግር የለውም። እሱ ሶስተኛው ቪዲዮ ላይ ታደርገዋለህ፣ ዩቲዩብ ላይ ሶስተኛው ቪዲዮ ላይ ታደርገዋለህ። ወጣ ትናንትና በለቀቀው ቪዲዮ ግን